ስትልኝ እንደምን አደራችሁ። ይህ ከሸገር ኤፍኤም 98.1 እየተላለፈላችሁ የሚገኘው የሬዲዮ ሞገዳችን ነው። በጨቅላ ህጻናት ዙሪያ የሚያማክረው የጨቅላ ህጻናት ፕሮግራም በከፍተኛና በደማቅ ሁኔታ ተጠናቀቀ። የዜና እየተላለፈላችሁ ባለ ሰዓት ፕሮግራማችንን ለምታደምጡ አድማጮቻችን አጭር ፕሮግራም ይዘንላችሁ ቀርበናል። በዚህ ፕሮግራም እንደምትደሰቱ እንተማመናለን። የተከበራችሁ ክቡራትና ክቡራን፣ በዚህ ደማቅና ደማቅነቱ ከፍተኛ በሆነ ሬዲዮ ሞገዳችን ላይ እያንዳንዱ ህብረተሰብ የየራሱን ፕሮግራም እየተከታተለና ፕሮግራሙን አድማቂዎች ላይ ትኩረት እየሰጠ መሆኑ ታውቋል። ባለፈው እለት በተካሄደው የ12ኛው በ16ኛው ዓለም አቀፍ የፐብሊክ ሄልዝ ኮንፈረንስ ላይ የጤና ጥበቃ ሚኒስቴር ሰራተኛ የሆኑት አቶ መሐመድ ረሺድ ገለጻ አሰሙ። በዚህ ፕሮግራማቸውም ከፍተኛ ውጤት መምጣቱን አክለው አስታውቀዋል። በፕሮግራሙ ላይም የነበሩ እንግዶች በተነሱ ጥያቄዎች ላይ ሰፊ ማብራሪያ ተሰጥቶበታል። ዜናዎቹን ስላዳመጣችሁ እናመሰግናለን። ቻው ቻው፣ ደህና ሁኑ።